ያንቺ ድንግልና ማለት ምንም ማለት አይደለም። ገንዘብ ነው። አንተ እኔን በመሸጥ ነው ብር የምታገኘው? ሰውየው ባለስልጣን ነው። ብር ያለው ሰው ነው። በጣም ብዙ ብር ያለ ነው። አንድ ነገር ልንገርሽ። አረ ሰውዬ ዝም በይ አንቺ ናሽ። በዚህ እስቲ ነው እስካሁን ድረስ ቨርጅን ላይ ነች፣ ድንግል ነች። እንዴት አልቆጣ? እንዴት አታምኝም? እኔን ልቀቂው። ምንም አታውቂያቸውም። በቃ ልቀቂው፣ ልቀቂው። የሰው ዕቃ ማመላለሳቸው ሴቶች ናቸው። በኔ ፎቶ የሰው ምንም የሰው ዕቃ አይደለም። እኔ ሰው ዕቃ ነኝ? እኔ ሰው ዕቃ ነኝ ወይ ማለት በኔ ፎቶ አንተ እየተዋዋልክ እኔ ልሸጠኝ? አንተ ውሻ ልክስክስ ምንድነው? በቃ ለኔም ላንቺም ብዬ ነው። ምን ማለት ነው ለኔም ላንቺም? በቃ አንቺም ይጠቅምሻል፣ እኔም ይጠቅመኛል። ምን ነው የሚጠቅመኝ? ብሩ። አንተ እኔን በመሸጥ ነው ብር የምታገኘው? ሰውየው ባለስልጣን ነው። ብር ያለው ሰው ነው። በጣም ብዙ ብር ያለ ነው። አንቺ ምንትን ከምትይ እኔ ለትዳር እያሰብኩ አንተ ፍቅር እዚህ ድረስ ነው? አዳምጪኝ፣ ተረጂ መጀመሪያ። እቺ ጥቅም ብዬ ነው እኔ ወደፊት ባሊ ብዬ አምኜ እስካሁን የቆየሁት። ይሄ እኮ ስራ ነው፣ ለአንቺም ስራ ነው። ምንድነው? ምን ማለት እኮ አይደለም። ባለስልጣን ነው፣ ብዙ ነገር ይጠቅምሻል እኮ። እዚሁ ነው ማስማማት ጀመርክ ጭራሽ። ምንድነው ምረዳ? ያንቺ ድንግልና ማለት ምንም ማለት አይደለም። ገንዘብ ነው። ገንዘብ ታገኛለሽ፣ ቡቲክ ትከፍቻለሽ። አንተ ጭራሽ እንደዚህ አድርገህ ደግሞ ኧረ እባክሽ የሚያዝ አንተ ምን የምታውቀው ነገር ሰውዬ፣ እኔ አንቺን አንድ ነገር ልንገርሽ። ኧረ እባክህ ዞር በላት። ኧረ ሰውዬ እንዴ! ኧረ እንዴ!